ባትታገስ የምትታበጣ ነው እነሱ ይሙቱ እኛ ማገባ ማጥሮን አልገባ ማራፍ ገፈኝ ስርዓት በቃ ስርዓት ይኖር አይደለም እንደዚህ አውሸሮ ነው መምጣት ይችላል ለምን ያገረን ህዝብ እንዳለ ሰላም ጤና ይስጥልን እንግዲህ የሩታና የአብርሃም ጉዳይ በቤተሰብ ሆኗል እንግዲህ በጣም ያገባኛል ምን የሚገርመው በቀደም ዕለት የሩታ እህት መታ አብርሃምን በደንብ እንዳስቦካቸው አይተናል ዛሬ ደግሞ አብርሃም በተራው ሩታን ለማስቦካት ያው የራሱን ቤተሰብ ይዞ የመጣበት ሁኔታ ነው ያለው ስለዚህ ከሩታና ከአብርሃም ጉዳዩ አልፎ ወደ ጓደኝነት የሄደበት ሁኔታ አለ ከጓደኝነት ደግሞ አሁን ደግሞ ወደ ቤተሰብነት ስለዚህ የአብርሃምና የሩታ ቤተሰቦች በሩታና በአብርሃም ጉዳይ ያው ቦክስ ፋይቲንግ ተያይዘዋል ማለት ነው ስለዚህ እስኪ ቪዲዮውን እስከመጨረሻው እንይና ምንድነው አሁን የሚሆነው ወይም ደግሞ ምንድነው ከዚህ በኋላ የሚገጥማቸው የሚለው ነገር መልሱን ቪዲዮ ላይ የምናገኘው ይሆናል ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁኝ ሰብስክራይብ ያደረጋችሁ ደግሞ በጣም ቴንክ ዩ አመሰግናለሁ ላይክ ሼር ማድረግ እንዳይረሳ ቪዲዮ ላይ አብረን እንመልከት ጭራሽ ልገባኝ ሜሪ አንዴ ምን ትልሰው ነካለ በቃ ተረጋጊ ናችሁ በቃ ለምን አትረጋጊ ወጣት ይችላል ወንድም አንተ ትወጣለህ ከዚህ ሌላ ውስጥ አታስገባኝ ምን ታመጣለህ ገብቼ እንዳላፈታ ናና ገፍታ አስወጣኝ እናንተ እንዳትነጋገሩ እሺ በቃ ተረጋጉ ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽው ሩታ አንቺ ነሽ አትናገራት አንቺ ነሽ ጸቡን እየፈጠርሽ ዝም በይ አንቺ እስኪያወራበት ያው ሁለቱ ምን አገባሽ ሜሪ አንቺ ራሱ ምን አገባሽ አቤት ሰላም ማልበል ሩታ ቤት ነው የሩታ ቤት ነው እኛም አለን እዚህ እንኖራለን ማልበል አንተ እኔ አብርሽ ወንድም ነኝ ያብርሽ ወንድም እሺ ምን ፈለክ መጀመሪያ ሰላምታ አይቀርም ሰላምታው ከሱ ጋር ስለመጣ አላምንም ገባህ አይደለ ምንድነው በማህበር ነው ተሰብስባችሁ መጣችሁት አይ በመጀመሪያ ሌላም ሰው አለ ተፈናቀላችሁ ይሄንን ከመጠየቅ በፊት የእግዚአብሔር ሰላምታ አስፈላጊ ነው ሰላም ልትለኝ ይገባል አልቷላ አይ ካልፈለክ ደግሞ ሊቀር ይችላል የሱ ወንድም ስለሆንክ ሰላም አይደለም አላምንም ለምን ብዬ ሰላም ላለው ምን ፈልገን የመጣው እኔ ሩታን ፈልጌ ማለት ይችላልዋ ጓንድ አልፈቀድኩልም አይደለም እዚህ ጋር ቆም ያለው አልፈይ ልገባል ያው ባልፈም መብቴ ነው ማን ነው መብት ያደረገው መብት ነው እርግጠኛ ነህ ላስወጣ ልዝጋው አይ እኔ ማስወጣት እንኳን አልችልም ክርክር አደረገው ሰማኝ እንደኛ እንዳልከው ሩታን ፈልገን የመጣው ባላምንበትም እሱ እንደመከውን ካሽ ገባች ግሪሉ እሺ አንቺ ማለት ነው ሐኪም ቤት ወይ የሆነ ነገር ነው የሚመስለው አካውንት ማለት ነው ያ ሐኪም ቤት ነው ሌላ ቦታ ሄደሽ ነገር ምናምን ምንድነው ዳኒ በሰላም ነው ወልዳ ተነስታለች ሐኪም ቤት ከመሰለሽ ሐኪም ቤት አይደለም እኮ በሰላም ነው ማን ልበል አንቺ ታውቀኛለህ ለማቅ እንዳትሆን አላቅሽም ታውቀኛለህ በደንብ ይቅርታ ራሽን ካስተዋወቅሽ ላስገባሽ ማታስተዋወቂ ከሆነ አላስገባሽም ኧረ በእናትህ ይደብራል እንደዛን ጫወታ ለምን እንደምትሆን እንዴ ቆይ አንዴ ሜሪ ቆይ ነው እንዴ ማንሽ ንገሪኝና ከዛ አስገባሻለሁ ታውቀኛለህ በደንብ ነገር አይጠበቅብኝም ቆይ አንዴ ተረጋጋ ምን ሆናችሁ ነው ተፈናቀላችሁ ነው ምን ሆናችሁ ግር ብላችሁ የመጣችሁት እናንተም ተፈናቀላችሁ አልተባላችሁም እሺ አሁን ማውራት እንችላለን እናንተም እዚህ ለሆናችሁ ተፈናቀላችሁ አልተባላችሁ ቤት የደራ ይቆራ ቤት አለ በመጀመሪያ ደረጃ እናንተን አይደለም እየፈለገን የመጣ ነው ገባ ሩታን ነው ፈልገን የመጣ ነው መግባት እንችላለን ነይ ግቢ ግባ ያው እነሱን ይዘን ስለመጣ ነው ጀመሩት እንጂ ምንም አትገባ ማለት መብቴ ነው አንተ ገባ ወደ ቤተሰቦቻችን እንግዲህ ቪዲዮ እንዳያችሁት እናንተ ተመልክታችሁ አብርሃም ስለዚህ የሩታና የአብርሃም ታምን ይችላል የሚለው ነገር እንግዲህ ሁላችሁም በተመለከታችሁት መሰረት የሚቀጥለው ማለት ነው ስትመጡ ፈቃድ ጠይቁ የራሳችን ፍርድ ቤት ጠይቀን እንመጣለን ፈቃድ ከዳኒ ብለን ማለት ነው ይራንዳ ሰብስክራይብ ማድረግ እንዳይዘነጉ ሰብስክራይብ አድርጋችሁ ወላጆች ዛሬም ፈልገሽው ነው እንደዚህ መሆኑ በስነ ስርዓት ሐሳብህን እንደዚህ መሆኑ ፈልገሽው ነው ከነሱ ጋር በስነ ስርዓት ሐሳብህን ልትነግረኝ ነው እንጂ ስለነሱ የምትጨቀጭቀኝ አይደለም የጠራው። ፍላጎት ምንድን ነው? ጸብ መፍጠር ሁሌ መጋጨት ስለኔ ፍላጎት ተውና ምንድን ነው ሐሳብህ? እንደዛ ነው ፍላጎት
ከዛ የተለየ ሀሳብ አለኝ ብለን የወጣኸው ሰው የተለየ ሀሳብ አለ። ከዚህ ሰፈር ወጣ ብለን እንራቀው ነው። የት ነው የተረቀው? እዚሁ አካባቢ እናወራሻለን። በቃ ወንድሜ ያወራሽ የሚፈልገው ነገር አለ። የምታወራሽ የሚፈልገው ጉዳዩ ከአንተ ጋር ነው አይደለ? የኔና አንተ ጉዳይ ነው አይደለ? 5 ደቂቃ ስጫቸው የኔና አንተ ጉዳይ ነው አይደለ? ማክበር አለማክበር አይደለም ነው። ማክበር አለማክበር አይደለም። ሜሮንን ጠንቅቀህ ታውቃታለህ እኮ። ሊያወሩሽ ልቀቀኝ። ትግል አልፈልግም እኮ 5 ደቂቃ ነው ከእነሱ ጋር አውራሽ ትይያለሽ። ልቀቀኝ። እግር አለኝ በስርዓት ሄደህ እኮ ሂድ